የአድዋ ድልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው ግንኙነት ምን ይመስላል? እንዴት ነው የሚታዩ የሚለውን እስኪ ለማየት እንሞክር። ታሪካዊ የአድዋ ድል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ብዙ ቁርኝነት እና ግንኙነት አለው። ቤተክርስቲያኗ በጦርነት ወቅት የመንፈሳዊ መሪነትን የአንድነትና የጀግንነት ሚናን ተጫውታለች። ከነዚህ ውስጥ አንዱ የታቦታት ዘመቻ ነው። መንፈሳዊ መሪነትን ያሳያል። አፄ ምኒልክ ወደ አድዋ ሲዘምቱ ባዶ እጃቸውን አልነበረም። የሰራዊቱ ሞራል እንዲጠነክርና የእግዚአብሔር ረድኤት እንዳይለያቸው በማመን የታቦታትን ዘመቻ አውጀዋል። በዚህም መሰረት ቤተክርስቲያን እንዲዘምት አድርጋለች። አብረው ታቦታት እንዲሄዱ አድርጋለች። የቅዱስ ጊዮርጊስ ታቦት ከአዲስ አበባ እንጦጦ ተነስቶ እስከ ጦር ግንባር ድረስ ዘምቷል። ሌሎች ታቦታት ደግሞ ከየክፍለ ሀገሩ የመጡ መኳንንትና መሳፍንትም የየአካባቢያቸውን ታቦታትና ካህናት ይዘው ዘምተዋል። ሌላው የሊቀ ጳጳሳቱና የካህናቱ ሚና ነው። በጦርነቱ ግንባር ላይ የነበሩት አቡነ ማቴዎስ በጦርነቱ ላይ ተገኝተው ሲባርኩ ነበረ፣ ሲያበረታቱ ነበረ። ከዚህም በተጨማሪ ኑዛዜና ጸሎት ሰጥተዋል። ሰራዊቱ ወደ ጦርነቱ ከመግባቱ በፊት ንስሐ እንዲገባና በጸሎት እንዲበረታ አድርገዋል። ሞራል መገንባት ነው። ሌላው ስለ ሃይማኖታችሁና ስለ ሀገራችሁ ስትዋጉ ብትሞቱ ሰማዕት ናችሁ በማለት የሰራዊቱን የውጊያ ወኔ አነሳስተዋል። በጦር ሜዳ ላይ ካህናቱ መስቀላቸውን ይዘው በጦርነቱ መካከል የተዘዋወሩ ሰራዊቱን ይባርኩና ያበረታቱ ነበረ። ሶስተኛው የምናገኘው የካቲት 23 የቅዱስ ጊዮርጊስን ቀን ነው። ጦርነቱ የተካሄደው የካቲት 23 የሰማዕቱ ቅዱስ ጊዮርጊስ ወርሃዊ በዓል መሆኑ ለኢትዮጵያውያን ታላቅ ትርጉም ነበረው። ሰራዊቱ ቅዱስ ጊዮርጊስ በነጭ ፈረስ እየመራን የሚል ጽኑ እምነት ነበረው። ይህ እምነት ዛሬም ድረስ በቤተክርስቲያን ስዕሎች ላይ በጎላ ሁኔታ ይገለጻል። ቤተክርስቲያን ይህንን ታስተምራለች። ስለዚህ የቅዱስ ጊዮርጊስ ጥበቃና አጋዥነት አለ የሚለውን ትምህርት እንግዲህ በዛ በዕለቱ ቤተክርስቲያን እያስተማረች እንዲዋጉ አድርጋለች ማለት ነው። ሌላው እነ እቴጌ ጣይቱን ማየት እንችላለን። እቴጌ ጣይቱ ጸሎት ያደርጉ ነበረ። በጦርነቱ ወቅት ከነበራቸው ወታደራዊ ስትራቴጂ ባልተናነስ ለመንፈሳዊ ነገር ትልቅ ቦታ ይሰጡ ነበረ። በጦርነቱ ዋዜማና በጦርነቱ ወቅት በጸሎትና በሱባኤ ፈጣሪን ተማጽነዋል። ይህም የሚያሳየው እንግዲህ ቤተክርስቲያን በግለሰቦች ሕይወት ላይ ያላትን ሚና በነገስታቱና በንግስቲቱ ሳይቀር ያሳያል ማለት ነው። መንፈሳዊ ሞራላቸው ከፍ ያለ እንደነበር ያሳያል። ከአድዋ ድል በኋላ የተገነቡ መታሰቢያዎችን እናገኛለን። ሌላው አፄ ምኒልክ ለተገኘው ድል ምስጋና ይሆን ዘንድ ታዋቂ አድባራትን አሳንጸዋል። የአዲስ አበባውን ቅዱስ ጊዮርጊስ ካቴድራል የድሉ ዋነኛ መታሰቢያ ነው። የድሉ ዋነኛ መታሰቢያ ተደርጎ ይወሰዳል። በአድዋና በአካባቢው ደግሞ ድሉን የሚዘክሩ ለጀግኖች መታሰቢያ የሚሆኑ አብያተ ክርስቲያናት ተገንብተዋል።